ኪንግደም ሳውንድ ይባላሉ። እንግዲህ በጣም ብዙዎቻችሁ እንደምታውቋቸው ተስፋ ያደርጋለሁኝ። በተለያዩ የዝማሬ አገልግሎቶች የሚታወቁ ብርቱ ወጣቶች ናቸው። ጥሪያችንን አክብረው ዛሬ እዚህ ተገኝተዋል። ስለዚህ ከነሱ ጋር መዝሙሮችን እንሰማለን፣ ደግሞ በጣም ተወዳጅ ቆይታም እናደርጋለን። አይናችን ላይ ነው አንተም ወደዛኛው ዕድሜ እየተሸጋገርክ ያለው። ለዚህ ጥሩ ማሳያ እዚህ ብሔራዊ ቲያትር አልተረሳሁም ምን ኮንሰርት ማንሳት በጣም ቀላሉ ነገር ይመስለኛል። እናስታውስ። ያ እንግዲህ በጣም በልጅነት ጊዜ እግዚአብሔር ረድቶን ከወንድሞቻችን ጋር ያደረግነው የአምልኮ ምሽት ነበረ። ትንሽ ከተለምዶ ወጣ ያለ ነገር ነበረ። በሚውዚካል አንደርስታንዲንጉም በሙዚቃ ቅኝቱም በአቀራረቡም ለየት ያለ ፕሮግራም አዘጋጅተን ነበር። እንደው አንቺ ስንት ዓመት ሆኖ አልተረሳም? 14 ዓመት። አዎ እሺ። ያ በዛ ውስጥ እንግዲህ እግዚአብሔር በጣም ብዙ ነገር ነው ያስተማረን። ነገር ግን አልተረሳውም ስለሚለው መዝሙር በእርግጥ ኢንተርናሽናል ሶንግ ነው። ሪአሬንጅ አድርገን ነበር የሰራነው። አንድ ነገር ትዝ ይለኝ ነበረ። በቤተሰባችን ውስጥ በቃ አባታችን በጣም ይወደናል። አደግ ብለን እሱ እየሸመገለ ሲሄድ ማስታወሱ እየቀነሰ ይሄዳል። ስለዚህ የትኛው ልጅ ነው እያለ አንዳንድ ቀን ለማሰብ ሲቸገር እናየዋለን። እና አንድ እህት ይሄንን መዝሙር ከዘመርን በኋላ መጣችና እኔ አባቴ በህይወት እያለ ረሳኝ አለች። እኔም ሪሌት አደርጋት ነበር። የደከሙ ሲሄዱ ሰዎች ሰውን ይረሳሉና አንድ ቃል ግን ትዝ አለኝ። ምንድነው? እስራኤልም እንደዚሁ የተረሳችበት ጊዜ ነበራት። እስራኤል ጽዮን እግዚአብሔር ተወኝ፣ እግዚአብሔር ረሳኝ ባለችበት ጊዜ እግዚአብሔር እንደዚህ አላት፣ ጽዮን ሆይ እናት ከሆዷ ለወጣው ልጅ እንኳን እስከማትራራ ድረስ ትረሳ ይሆናል፣ ወይም ደግሞ ሰው እንኳን በሽምግልና ሊረሳ ይችላል፣ ነገር ግን እኔ ግን አልረሳሽም፣ ቅጥሮችሽም በፊቴ ናቸው ይልና ያጽናናታልና በእግዚአብሔር አለመረሳታችን በጣም ትልቅ ደስታ ነውና አሁን ሁሉም ሰው ብቸኝነት አለው። ዘመኑ ደግሞ የብቸኝነት ነው። ነገር ግን እግዚአብሔር ሁሉንም ሰው በስም እንደሚያውቅ እንደማይረሳ በማንኛውም ሁኔታ ውስጥ እንዳለን የሚያስታውስ መዝሙር ነውና ያም ፕሮጀክት ናሽናል ቲያትር የሰራ ነው። የተረሱ ሰዎች ካሉ የተሰማቸው ሰዎች ካሉ እነሱን ኢንካሬጅ ለማድረግ ያዘጋጀነው ፕሮግራም ነው። ስላልተረሳሁ ማናጨበጭው የመመክረው ነገር ምንድነው? የተለያየ ያንተም ወጣት ሸመገልኩ በተለያየ ነገር ውስጥ የሚያልፉ በጣም ብዙ ወጣቶች አሉ። በብቸኝነት፣ በአዲክሽን፣ በጭንቀት በጣም ብዙ ነገር ውስጥ የገቡ ወጣቶች አሉ። በዚህ ወቅት ነው የእግዚአብሔር ቃል ካገባንበት የሚያወጣ። ወጣቶችን በዚህ በጉብዝናቸው ወራት እግዚአብሔርን እንዲያውቁ ኢንካሬጅ አደርጋቸዋለሁ።